የሚገርመው ግን አንዳንድ ወጣቶች ሀዳን አላህ ወሀዳሁ አላህ ይምራና እነሱ ይምራቸው በዛ ሰዓት ላይ በሌት ማለት በአላህ ያመነ ሰው ከሚተኛበት ቦታ ቀና ይልና ጎኑን ከማሳረፍ ቀና ብሎ ወደ አላህ ያለቅሳል የሚፈልገው ነገር ከአላህ ይቀበላል ይወስዳል ለዛም ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ያለፈውንም ወንጀል የሚመጣውንም ወንጀል ሁሉ የማረላቸው ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሌሊትን በመቆም ያሳልፉ ነበር እግራቸው እስኪሰነጣጠቅ ድረስ እናታችን አይሻ ምን ትላለች አላህ እኮ ላንተ ምሮልሃል ያለፈውንም ወንጀል የሚመጣውንም ወንጀል ለምን አታፈምቱ ያራተተንዘል ምን ይላል أفلا أكون عبدا شكورا جيتين ما مسجن باريا الهون من ديار يا الله حمدتني صلى الله عليه وسلم يا الله حمدتني صلى الله عليه وسلم يا لفهم وانجل يمي مداوم وانجل يتمار الله يا الله حمدتني صلى الله عليه وسلم قوموا جيتاتشو ليالكسو ميتأيوكوت كونا ملامنت كونا فما بالك أنت وأنا أني أنت من مونا اللبن تالي ونجلس قفتني علنا يجيهم بنقل في الناس علفوا أو عندهم يمتوا فتنة الله فيسبوك تويتر واتساب كل رسالة تجيك ها يا ورا كم يفكر سيتو تجيك يا ورا الله أنفرا والله عندنا وندوش وإنما عندنا سيتوش الزارع بمكمل يتفكر الله شون نقرن يلقالو يتفكر الله شون فوتو يبتنالو من أساوقك أنت أو أنت يدي كذا تنسال لندي تاقلين إيه مدفو نقر بتنا تنياك بس هون كرف كل كرت تشلال لموت تشلال فتنسا قاقوس فتنسا تشلال إيه انت قال باروش الله بيفرو باروش ولا الله يتملس يفلقوت النقر سيكبلو أنت لمو يتفكر الإنسان لا قج بلا حرام تلقاله كاتفكر سيدك تاوراله تجناجناله يتفكر لين مدفو سوراዎች تملكتاله اتق الله يا عبد الله الله انفرا الله እኮ ይመለከታል ይሰማል ያውቃል የፈለገ ከማትና ካባል ብትደበቅም ከጓደኛክም ብትደበቅም ጌታ አላህ Subhanahu Wa Ta'ala ያውቃል ከፈለገ ደግሞ አያይዙ በጣም ይበረታል ይይዛል ከያዘክ ደግሞ አታመጣው አውቆ ነው የሚተወካውን እንደፈለግኩን ይላል ከደስ ማምለጫ ነው ማምለጣችን ከሱ አላህን ነፍራ በሰዓት ላይ ጌታችንን ተጠቀምበት አቀል شيء ቁም እስቲ አንድ ወለካ ስገድ ከዛ ቁርአን ቅራ አንዱ የማለከካ ቀይን ብቻ ከደርክ በኋላ ሄድና መታነቡን ያብኛ ትምህርትን ቢሆን አጥና ያ اخي ሙራጃ አድርግ ፌስቡክ እና ዋትስአፕ ላይ ምናቆጭ በለ ጊዜን ከምገል ማለት የማይሆን ነገር ከምትለቅ የማይሆን ነገር ከምታይ አላህን ፍራ አንተም አንቺም የአላህ ባሪያዎች ሴትም ይሄን በጣም ጥንቃቄ ማድረግ ያስፈልገናል በተለይ ወጣቱ አሁን የተበላሸበት ማለት ሴቶችም ክብራቸውን ያጡበት በዚህኛው ኢንተርኔት ይሉታል ሼክ አብዱልዛቅ አልበድር በቃ ነዳጅን የሚያጠፋ ነገር ማለት ፌስቡክ ይሉታል አንደኛው ነው ፌስቡክ ነው አንደኛው ማለት والله ስንት ወጣቶችን ያበላሸብን ነው ሴቶች ዱሮ ይሄ የተለያየ መጥፎ ነገር አንድ አማ የሆነ ሴት ጋር ለመድረስ በጣም ጠባብ ነው ጉዳዩ ፊትናው የሆነ መጥፎ ነገር የሚደርሳት ወይ በጓደኛዋ በኩል ወይ በጣም ካነሰ በሆነ በመንደነው በቴሌቪዥን ምናምን አሁንስ እሷ ቤት ቁጭ ብላ ስልክ ትከፍታለች ፌስቡክ የሚባለው ነገር ቤቷ ቁጭ ብላ የዓለም መጥፎ ነገር ሁሉ ይደርሳታል قاذورات العالم كله
ዓለም ላይ ያለው ሁሉ መጥፎ ነገር አስቀያሚ ነገር ሁሉ ይደርሳል አዑዙ ቢላህ አላህን ንፍራ እህቶቻችንም አላህን ንፍራ በላቸው ያ اخي ወጣትነት ተጠቀምበት በወጣትነትም ጊዜን ተጠቀምበት ገና አላህ ታላ ፊት ማየት ትፈልጋለህ ጀነት መግባት ትፈልጋለህ ከሚዛን መዳን ትፈልጋለህ ፊት ለፊትህ እኮ ገና ጀሃነም አለ ሲራጥ አለ ገና يوم القيامة 50 ሺህ ዓመት ሙሉ ሜዳ ላይ ትቆማለህ ፀሐይ አንተ ጋር ትቀርባለች ገና የቀብር ጭንቅ አለ ፊት ለፊትህ ይሄን እያወቅህ ነው አንተ መጥፎ ነገር የምትሰራው ይሄን ነገር እያወቅህ ነው ሴቶች የምታበላሻቸው يوم القيامة እኮ ሰዎች የሚሰቃዩበት ጊዜ 7 ሰዎች አላህ Subhanahu Wa Ta'ala የራሱ ጥላ ስር ያደርጋቸዋል ከዛ አንደኛው ማን ነው شاب نشأ في عبادة الله استوس شاب نشأ في عبادة الله ወጣት ነው ጊዜውን በአላህ ተዓላ ያሳለፈ አላህን በመገዛት ሰላትን በመስገድ አላህን በመፍራት ጊዜውን ያሳለፈ ወጣትነት ኃይል አለው ስሜትም አለ ብዙ ነገር ይፈታተናል ይሄ ሁሉን አልፈ አላህን ፈርተ ስሜትህን ተቆጣጥረከው በዛ ላይ ወጣትነትህ በዲን ላይ የምታሳድግ ከሆነ ነገ يوم القيامة ጥላ ባይለበት ጊዜ ፀሐይ በምትቀርብበት ጊዜ እናት ከልጁ በምትሸሽበት ጊዜ ልጅ ከእናት በመሸሽበት ጊዜ ሚስት ካንተ ከምትሸሽበት ጊዜ እናት እርጉዝ በሆዷ የተሸከመችዋን ነገር በድንጋጤ የምትጥልበት ጊዜ ሕፃን ልጅ በድንጋጤ ሽበትን በሚያወጣበት ጊዜ አላህ Subhanahu Wa Ta'ala በዛን ጊዜ 7 ሰዎችን ጥላ ስር ያደርጋቸዋል يوم لا ظل إلا ظله ጥላ ባይለበት ጊዜ ከዛስ ማን ነው شاب نشأ في طاعة الله ወጣት ሆኖ ጊዜውን በአላህ ተዓላ ያሳለፈ ነው አሁን ነው ጊዜው እንፈልኩ ይፈነዳል በኋላ አላህን ወደ አላህ መለሳን ማለት ታስብ መቼ እንደሞት እንደሚመጣብህ አታውቅምና ይለኛው ማን ነው ورجل دعته المرأة الصالحة فقال إني أخاف الله كذا اسمان ነው አንድ በጣም የምታምር ሴት ዘሯ በጣም የከበደ ሀብታም የሆነች በጣም የምታምር ተዘጋጅታ ማንንም ባይለበት ጊዜ ቦታ ላይ እንደው እኔ ከኔ ጋር ተጫወት ዝሙትን ስራብኝ ስትለው فقال إني أخاف الله እኔ አላህን ፈራለሁ ያለ ሴትም እንደዛው አንድ መጥፎ ሰው ማንንም ባይለበት ካንቺ ጋር ዝሙት ሊሰራ ምትል ከሆነ እሷን በጊዜዋ ኢኒ አኻፉላህ ካለች እነዚህ ናቸው የአላህ ተዓላ ጥላ ስር يوم القيامة የሚሆኑት ይሄ ደግሞ በማን ላይ ዙሪያ ነው በወጣቶች ዙሪያ የሚያጠነጥን ነው ጊዜ ተቀመጠች አላህ ወደ ሰማይ ይወርዳ ስንል እናምናለን በዛ ሰዓት ላይ ቆመን አላህን እንለምን በተለያየ ነገር በመጥፎ ነገር ጊዜያችንን ከምናሳልፍ ማለት ነው طيب هذا بالله التوفيق ان شاء الله الى ትምህርት ዝላይ እናቆምና ነገ ደግሞ ان شاء الله የቀረውን 6 ቤቶችን ነገ በአላህ ፍቃድ እንጨርሳለን